ሁሌም ሱቅ ቁጭ ስትል ከጎን ያለው ሱቅ እንዴት ሁሌም ከስተመር እንደሚያመጣ አስበህ ታውቃለህ? እና ስለ አድ ሰምተህ ታውቃለህ? ስለዚህ በዚህ ቪዲዮ አድ ምን እንደሆነና አድ እንዴት ለተለያዩ ቢዝነሶች ፓወርፉል ቱል እንደሆነ እናወራለን። አራተኛው ደግሞ ጥሩ አድ እና መጥፎ አድ የምንለው የትኛው ነው? እንዴት ነው ላይክ ሁለት አዶች ተመሳሳይ የሆነ ብር አውጥተው አንዱ አድ ጥሩ ፐርፎርም ያደርጋል፣ አንደኛው ደግሞ ጥሩ ፐርፎርም አያደርግም። ምሳሌ መጥፎ አድ የምንለው ፎከስ ኦንሊ ኦን ዘ ቢዝነስ፣ ኖ ክሊር ሜሴጅ፣ ኖ ኢሞሽን፣ ኖ ሶሉሽን። ይህ መጥፎ አድ የምንለው ነው። ጥሩ አድ የምንለው ደግሞ ስፒክ ዳይሬክትሊ ቱ ዘ ፕሮብለም፣ ሾው ቤኔፊት ኖ ፊቸርስ፣ ዩዝ ሲምፕል ላንጉዌጅ፣ ሾው ፕሩፍ። ምሳሌ ሪዛልት እና ቴስቲሞኒያልስ። ሌላ ምሳሌ ደግሞ ለጂሞች ባድ አድ የምንለው ዩ አር ዘ ቤስት ጂም ሊል ይችላል ቴክስቱ ላይ። ይሄ ባድ አድ ነው የምንለው። ጉድ አድ የምንለው ደግሞ ጆይን አ ቢጊነር ፍሬንድሊ ጂም ዌር ትሬነርስ ጋይድ ዩ ኤቭሪ ስቴፕ። ይሄ ጉድ አድ የምንለው ነው። ስለዚህ ዋነኛው ሩል እዚህ ጋር ሰዎች አዳችሁን አይተው እሱ ጋር ቆመው ለትንሽ ደቂቃ ካላዩት አዱ ጥሩ ፐርፎርም ማድረግ አንለውም። ስለዚህ አድን ማስተር ካረግ ከስተመሮችን ቼስ አታደርግም። ከስተመሮች ናቸው ወደ አንተ የሚመጡት። ስለዚህ እንደዚህ አይነት ቪዲዮ የሚመቻቸው ከሆነ ላይክ እና ፎሎ ማድረግ እንዳትረሱ።